ሰላም ጤና ይስጥልኝ እንዴት ናችሁ? ዳውድ እባላለሁ ከኢትዮ ፕሮግራሚንግ ቻነል ነው ዩቲዩብ ቻነል ሲ++ ቱቶሪያሎችን ፕሮግራሚንግ ቱቶሪያሎችን ነው የመስጠት ዓላማ ያለው። ስለዚህ ለጊዜው በሲ++ ቤዚክ እንደመሆኑ በሲ++ ላይ ለመጀመር ጥረት እናደርጋለን። ስለዚህ የዛሬው ቱቶሪያል የሚያመለክተው የምንጠቀመው አይዲኢ ምንድነው እንደዚሁም ደግሞ ለምን ይህን አይዲኢ መረጥ ነው የሚለውን እናብራራለን። ከዛ በኋላ ደግሞ ኢንስቶል ለማድረግ ጥረት እናደርጋለን። የምንጠቀመው አይዲኢ ምንድነው? ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት ነው አብሪቬሽን የተጻፈው አይዲኢ ሚኒንጉ አብሪቬት የተደረገው። ስለዚህ አይዲኢ ምንድነው? ኤዲተር ነው፣ ሲምፕሊ ኤዲተር ነው። አንድ ሶፍትዌር ስንሰራ ወይም ኮድ ስንጽፍ ኮድ መጻፊያና ራን ለማድረግ የተለያዩ ቱሎችን ስለሚሰጠን እነዛ በጥቅሉ አይዲኢ ይባላሉ። የተለያዩ የአይዲኢ አይነቶች አሉ። ለምሳሌ ኤክሊፕስ፣ ቪዥዋል ስቱዲዮ ማየት ይቻላል፣ ወይም ደግሞ ኔትቢንስ ማየት ይቻላል። ሌላ ደግሞ ቦርላንድ ሲ++ ላይ ስንጠቀም ቦርላንድ፣ ጄክሬተር ጃቫ ላይ ታውቃላችሁ። እነዚህ ሁላ ኤዲተር አይዲኢ ናቸው። አይዲኢ ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት ናቸው። የተለያዩ ቱሎችን በአንድ ላይ ሰብስበው ይዘው በደንብ ለማድረግ አጠቃቀሙን በጣም ቀለል ለማድረግ የምንጠቀምባቸው ናቸው። ለሲ++ እንደሚታወቀው የተለያዩ አይነት ሶፍትዌሮችን እንጠቀማለን፣ አይዲኢዎች እንጠቀማለን። ለምሳሌ ቦርላንድ እንጠቀማለን። ቦርላንድ 4.5 5.2 ልንጠቀም እንችላለን፣ ወይም ደግሞ ኤክሊፕስ ልንጠቀም እንችላለን። ዴቭ ሲ++ ልንጠቀም እንችላለን። ኮድ ብሎክ ሌላው ነው። ስለዚህ እነዚህ ሁላ አይዲዎች ናቸው። እኔ የምጠቀመው ኮድ ብሎክ ይባላል። ኮድ ብሎክ ለመጠቀም የሚያሰብኩበት ምክንያት ክሮስ ፕላትፎርም ስለሆነ ነው። ምናልባትም ደግሞ ለተለያዩ ቨርዥኖች ስላለ ከአንዱ ላይ ተጠቅማችሁ ወደ ሌላው ጋር መሄድ ትችላላችሁ። አይዲኢው ለተለያየ ኦፕሬቲንግ ሲስተም ይገኛል። አይዲኢው ለላይኑክስ ኦፕሬቲንግ ሲስተሞች፣ ለማክ ኦፕሬቲንግ ሲስተም እንደዚሁም ደግሞ ለዊንዶውስ ኦፕሬቲንግ ሲስተሞች እናገኛለን ማለት ነው። ስለዚህ ከነዚህ አንግል እኔ የምመርጠው በዋናነት የኮድ ብሎክ ኦፕሬቲንግ ሲስተም አይዲኢ ነው። ኮድ ብሎክ እንዴት ነው የሚጫነው? አጫጫኑን በተመለከተ በጣም ቀላል ነው፣ ስትሬት ፎርዋርድ ነው። ጉግልን ከፍተን ኮድ ብሎክ ብለን ስንጽፍ በመጀመሪያ ደረጃ የሚመጣልን ከሊስቱ ላይ ኮድ ብሎክ ዌብሳይት ነው። ስለዚህ እሱን እንከፍታለን። በቅድሚያ እዚህ ላይ ብዙ ናቸው የምታያቸው። ከነዚህ ውስጥ ኮድ ብሎክ እንመርጣለን። የመጀመሪያው የሚመጣውን ኮድ ብሎክ ከጻፍን በኋላ እዚህ ፔጅ ላይ የኮድ ብሎክ ይኸው codeblocks.org ይላል። ስለዚህ ዳውንሎድስ የምትለዋን እንደገና እንከፍታለን ማለት ነው። ምክንያቱም አላማችን ዳውንሎድ፣ ሌሎች ነገሮችን ማየት ከፈለጋችሁ ትችላላችሁ። አሁን ለጊዜው ዳውንሎድ ለማድረግ ስለሆነ ዳውንሎድ ለማድረግ የተለያዩ አይነቶች አማራጮችን ይሰጠናል። የመጀመሪያው ባይናሪ ሪሊዝ ሶርስ ኮድ ወይም ሶርስ ኮድ ፍሮም ኤስቪኤን ይላል። this is the easiest one, can't get any easier than that ይላል እዚህ ጋር እንደምታዩት። ስለዚህ this is very straightforward and very easy አጫጫን ይሄ ነው። ስለዚህ ባይናሪ ሪሊዟን ነው የምንከፍተው። ባይናሪ ሪሊዟን ስንከፍት እንደምታዩት ለማክ አለ፣ ለላይኑክስ አለ፣ ለዊንዶውስ ቨርዥኖች አለ። ስለዚህ ለሁሉም ስላለ እዚህ ላይ አማራጮቹ ብዙ ናቸው። እኛ ደግሞ የምንፈልገው የዊንዶውን ነው። ዊንዶውስ 7 ነው በአጋጣሚ ነው የምጠቀመው። ስለዚህ ከዊንዶውስ የ10 ድረስ ስላለ እዚህ ጋር አማራጮች አሉ። እኔ መጠቀም የምፈልገው በዋናነት ሚንግ ያላትን ወይም የጂሲሲ ኮምፓይለር ያለው ነው። ጂሲሲ ኮምፓይለር ያለው ይሄኛው ሚንግ ደብሊው የሚለው ነው። ስለዚህ ቺን ሶፍትዌር ነው እኔ የምፈልገው። በአብዛኛው የምንጠቀምበት ይሄ ነው ብዙዎቻችን። ስለዚህ ቺኛን ስትሬት ፎርዋርድሊ ዳውንሎድ ብናደርግ ተመራጭ ይሆናል ማለት ነው። ስለዚህ ይሄን ስንል በቀጥታ ዳውንሎዱ ይጀምራል። እዚህ ጋር እንደምታዩት you'll download will start shortly ይላል። ስለዚህ በቀጥታ ወደ ዳውንሎዱ ነው። ኢንተርኔት ዳውንሎድ ማኔጀር ካላችሁ አይዲኤም ካላችሁ በቀጥታ ራሱ ነው፣ ወይም ኤኒ ዳውንሎደር ካላችሁ አክሰስ ስለሚያደርገው አድሬሱን በቀጥታ ይላል። እኔ ጋር ግን ስለሌለ 86.2 ሜጋባይት ዳውንሎድ ማድረግ ይችላሉ ይላል። ስለዚህ ይህንን ሴቭ ስትሉት ስለዚህ ዳውንሎድ እንበለው በድጋሚ እዚህ ጋር
ሶርስ ፎርጅ እዚህ ጋር ዳውንሎድ እንበለው። ስለዚህ ዳውንሎድ ስንለው በቀጥታ ወደዚያው 4 3 2 1 ፔጇ ትመጣለች። ሴቭ እንበለው። በአጋጣሚ በቀጥታ ወደ ሴቪንጉ ነው የሚሄደው። ስለዚህ ይሄ ኮድ ብሎክ እያወረደ ነው። እንደምታዩት ብዙ ደቂቃ 15 ሚኒት ይላል። ያው ኤግዛክት ባይሆንም አፕሮክሲሜሽን ነው as per the speed of the internet ማለት ነው። ስለዚህ ይህን መጠበቅ ስለሌለብን እኔ ዳውንሎድ ያደረኩት አለ ወደ እሱ በቀጥታ ወስዳቸዋለሁ። ስለዚህ ይኸውና ኮድ ብሎክ ሚንግ ደብሊው እኔ ጂሲሲ እንዲኖረኝ ኮምፓይለር እንዲኖረኝ ስለፈለኩኝ ነው። ደብል ክሊክ ስታደርጉት በቀጥታ ወደዛ ይወስዳቸዋል። ስለዚህ እንጫነው። የትኛውንም ሶፍትዌር እንደምንጭነው ኔክስት እንበል። አይ አግሪ ኔክስት ኢንስቶል። ስለዚህ ትንሽዬ ደቂቃ መታገስ ይጠበቅብናል። እንዳያችሁት ስትሬት ፎርዋርድ ነው፣ መጫን ነው። ከጭነነዋል። ትንሽ ግን የመታገስ ነገር ይኖራል። ያው ኮድ ብሎክ ትንሽ ወደ 86 ሜጋባይት ስለሆነ ልንታገሳት ይገባል እንላለን። በድጋሚ ይሄ ኢትዮ ፕሮግራሚንግ ቻናል ነው ዩቲዩብ ላይ። ፕሊዝ ሰብስክራይብ ኤንድ ላይክ the videos and the page. Now it says, do you want to run code blocks now? አሁን መክፈት ከፈለግን yes እንላለን። ማየት ነው እንፈልገው። ስለዚህ yes እንበለው። yes ካልነው በኋላ በቀጥታ ፔጁን የሚወስደን ወደ ኮድ ብሎክ ነው። ሎጎ ይመጣልናል። እዚህ ጋር የምታዩት ሎጎ አለ። የኮድ ብሎክ ሎጎ ነው። ኔክስት እንበለው። እሺ ፊኒሽ። ስለዚህ ኮድ ብሎካችን I think ኖ አላልነው ማለት yes ነው ያለው። ስለዚህ ችግር የለውም። በቀጥታ ኮድ ብሎክ እንክፈተው። ኮድ ብሎክ ላውንቸር ኮድ ብሎክስ ሶሪ ይሄውና ሶፍትዌሩ ተከፍቷል። ስለዚህ እዚህ ጋር በቀጥታ ልክፈትላችሁ ነው ወይ ያለው? አዎ create a project እንላለን። create a project ስንል ኮንሶል ካልን በኋላ ኮንሶል አማራጭን ነው የምንሰጠው። ስለዚህ ኮንሶሉን መርጠን go እንበለው። ኔክስት እንበለው። C++ ነው የሚያገኘው። ከዛ እዚህ ጋር ታይትሎችን እንጽፋለን። ኢትዮ ፕሮግራሚንግ እንበለው። በቀጥታ ይሄኛው ቴስት ቱቶሪያል ላይ ነው የሚወስድልን። ኔክስት እንበለው። Your project with the same memory already exists in the project. Are you want to use this directory? Overwrite ያርግልኝ። እሺ ችግር የለውም። finish ልበለው። The project file already exists. Are you sure you want to overwrite? Yes, overwrite ማድረግ ፈልጋለሁ። መጀመሪያ ክሬት ያደረኩት ስላለ ነው። እናንተ ላይላችሁ ይችላል። Simply yes በሉት። Warning, you are sure that you want to overwrite? Yes, I want to overwrite the file. ስለዚህ ኦቨርራይት አደረኩት። ከዛ በኋላ እዚህ ጋር አንድ ፋይል ታገኛላችሁ። በቀጥታ ኢትዮ ፕሮግራሚንግ ነው የፕሮጀክቱ ስም። ቅድም ኢትዮ ፕሮግራሚንግ ስም አይታችኋል። እዚህ ፕሮጀክት ውስጥ main.cpp የምትላለች። ይሄን ስትከፍቱ በቀጥታ ይሄንን ፕሮግራም ታገኛላችሁ ማለት ነው። ራን ለማድረግ ምንድነው የምናደርገው የሚለው የሁለተኛው አማራጭ ነው። ቢልድ ውስጥ ገብታችሁ ቢልድ ኤንድ ራን ስትሉት ራን ያደርጋል። ሄሎ ወርልድ የሚል ሜሴጅ ዲስፕሌይ ያደርጋል። ሄሎ ወርልድ እዚህ ውስጥ የተጻፈው ቃል አጋኑን ጨምሮ ይሄ ነው እንግዲህ እያንዳንዱ ነገር ምንድነው የሚለው ምን ያደርጋል ምናምን የሚለው ነገር የሚቀጥለው ቱቶሪያል ላይ ለማየት እንሞክራለን። ስለዚህ ስላዳመጣችሁ እናመሰግናለን። ፕሊዝ ሰብስክራይብ የምትለውን ቀይዋን በተን ተጫኑት፣ ላይክ አድርጉ ለማበረታታት ማለት ነው።